ሰላም ቤተሰቦች፣ በዛሬ ቪዲዮ ደግሞ ስለ ኢቫፕ ሲስተም እናያለን። ኢቫፖሬሽን ኤሚሽን ኮንትሮል ሲስተም የምንለው የምናገኘው በቤንዚል መኪኖች ላይ ነው። ምክንያቱም ናፍጣ እንደምታውቁት ከቤንዚል የበለጠ ውፍረት አለው ወይም ደግሞ ቮላታይል አይደለም። ስለዚህ የመትነን እድሉ አነስተኛ በመሆኑ ዲዝል ላይ ኢቫፕን አናገኝም። ነገር ግን ኢቫፕን የሚተካ ሌላ ሲስተም በናፍጣ መኪና ላይ እናገኛለን። ይህም ዲፒኤፍ ወይም ደግሞ ዲዝል ፓርቲኩላር ፊልተር የሚባል ሲስተም አለ። ስለዚህ በዚህኛው ሲስተም አማካኝነት የአየር ብክለትን ለመከላከል ከካታሊክ ኮንቨርተር ጋር በመሆን አብሮ ይሰራል። ይህንን ዲፒኤፍ የምንለውን ሲስተም በቀጣይ ቪዲዮ በሰፊ የምንሰራበት ይሆናል። ለዛሬው ኢቫፕን እንመልከት። ከዛ በፊት ግን ይህን ቪዲዮ ላይክ አድርጉ፣ እንዲሁም ቤተሰብ ያልናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ዛሬው ቪዲዮ ስንሄድ በዋናነት ሁለት ነገሮችን እናያለን። አንደኛ ኢቫፕ እንዴት ነው የሚሰራው የሚለው እናያለን። በሁለተኛ ደረጃ ኢቫፕ ሲስተም ለመስራት የሚጠቀማቸውን ኮምፖነንቶች ወይም ደግሞ እንደ ግብዓት ያካታቸውን አካላት እናያለን። ነዳጅ የሰልቫሲዮን ክዳን ከፍተን በምንጨምርበት ጊዜ ወደ ሰልቫሲ ውስጥ ይገባል። ከዛም ቤንዚል የመትነን ባህሪ ስላለው ትነቱ በሰልቫቲ ውስጥ ይቀመጣል ማለት ነው። ሰልቫቲ ውስጥ የተጠራቀመው የቤንዚል ትነት በዘጋጀለት መስመር አማካኝነት ወደ ቻርኮል ካኒስተር ይሄዳል። ትነቱ የሚጠራቀመው እዚህ ቻርኮል ካኒስተር የምንለው ውስጥ ነው። በዚህ ሲስተም ውስጥ የሚንቀሳቀሰውን የነዳጅ ትነት የሚቆጣጠሩ ሁለት አካላት አሉ። ስለዚህ በመጀመሪያ ቻርኮል ካኒስተር ውስጥ የተጠራቀመው የነዳጅ ትነት ፐርጅ ቫልቭ ወደ ምንለው ቫልቭ ይሄዳል። ፐርጅ ቫልቭ ከኢንቴክ ማኒፎልድ ጋር በመገናኘት በፒስተኑ ሳክሽን አማካኝነት ትነቱ ወደ ሞተሩ ወይም ደግሞ ወደ ኮምባሽን ቻምበሩ እንዲገባ የሚያደርግ ቫልቭ ነው። በመቀጠል ኢቫፕ ሲስተም እየሰራ ባለበት ሰዓት የሚከፈተው ቫልቭ ቬንት ቫልቭ ነው። ይህ ቫልቭ ከአትሞስፌሩ አየርን ወደ ቻርኮል ካኒስተሩ የሚያስገባ ነው። ይህም የተፈጠረውን ቫኪዩም ለማመጣጠን ነው። ብዙ ጊዜ ቬንት ቫልቭ የምንለው የሚገጠመው ቻርኮል ካኒስተሩ ላይ ነው። እነዚህን ሁለት ቫልቮች የሚቆጣጠረው ደግሞ ኢሲዩ ሲሆን ይህን ሲስተም እንዲሰራ ለማድረግ ብዙ ኢንፑቶችን ይጠቀማል። ስለዚህ በቻርኮል ካኒስተር ውስጥ ተጠራቅሞ የነበረው የነዳጅ ትነት ካለቀ በኋላ ይሄ ኢቫፕ ሲስተም ያበቃል ማለት ነው። በመጀመሪያ የምናገኘው ቻርኮል ካኒስተር ነው። ይህ ኮምፖነንት በውስጡ ደቃቅ ከሰልን የያዘ ሲሆን በእነዚህ ከሰሎች አማካኝነት የነዳጁ ትነት ይመጠጣል ማለት ነው። ብዙ ጊዜ ይህንን ኮምፖነንት የምናገኘው ከሰልቫቲዮ አጠገብ ከመኪናው ስር እናገኛለን። አንዳንዴ ደግሞ ከኢንጂኑ ጎን ላይ እናገኘው እንችላለን። ለምሳሌ ቶዮታ ቪትስ ላይ የምናገኘው ከኢንጂኑ አጠገብ ይሆናል ማለት ነው። ሁለተኛ የምንመለከተው ደግሞ ፐርጅ ቫልቭ ነው። ይህ ቫልቭ ማስገቢያና ማስወጫ አለው። በተጨማሪም ደግሞ በኢሲዩ ኮንትሮል ለመደረግ የሚገናኝበት ኮኔክተር አለው። የዚህ ቫልቭ ዋና አገልግሎት በኢሲዩ አክቹዌት በሚደረግበት ጊዜ በመከፈት በኢንጂኑ ቫኪዩም ቻርኮል ካኒስተር ውስጥ የተጠራቀመው ትነት ተስቦ እንዲገባ መፍቀድ ነው። ይህ ቫልቭ ብዙ ጊዜ የሚገኘው ከኢንቴክ ማኒፎልዱ አጠገብ ይሆናል። ቀጣይ ኮምፖነንት ቬንት ቫልቭ ነው። ይህም ብዙ ጊዜ የሚገኘው ከቻርኮል ካኒስተሩ ስትሬት ነው። ይሄ ለማግኘትም ከመኪናው ስር ከሆነ ግዴታ መኪናውን ከፍ ማድረግ ይኖርባቸዋል። ካልሆነ ደግሞ እንደ ቪትስ ባሉ መኪናዎች ላይ ከሞተሩ አጠገብ ከቻርኮል ካኒስተሩ ስትሬት ታገኙታላችሁ። ይህም እንደ ፐርጅ ቫልቭ ማስገቢያና ማስወጫ አለው። ነገር ግን በተፈጥሮ ይህ ቫልቭ ክፍት ነው። ይህ ኢቫፕ ሲስተም በሚሰራበት ጊዜ በኢሲዩ አማካኝነት እንዲዘጋ ካልታዘዘ በስተቀር ክፍት ነው የሚሆነው ማለት ነው። ሌላው ኮምፖነንት ፊውል ፕሬሸር ሴንሰር ነው። ይህ ሴንሰር የምናገኘው በፊውል ፓምፑ የላይኛው ክፍል ነው። ከኢሲዩ ጋር የሚገናኝበት ኮኔክተር አለው። በዚህ ኮኔክተር አማካኝነት ከኢሲዩ ጋር ይገናኛል። ኢቫፕ ሲስተም በሚሰራበት ጊዜም ያልተመጣጠነ ፕሬሸር በሚኖርበት ጊዜ ኮድ በመላክ ሲስተሙን ቼክ እንዲያደርግና እንዲያስተካክል ያግዘዋል። ሌላው ፊውል ታንክ ወይም ሰልቫቲዮ ነው። ነዳጅ የመትነን ባህሪ ስለሚኖረው ድሮ ፊውል ታንክ የሚሰራው ከብረት ወይም ደግሞ ስቲል ነበረ። ነገር ግን አሁን ጠንከር ባሉ ፕላስቲክና በጎማ መሰራቱን ቀጥሏል። ዋናው የፊውል ታንክ ስራ ነዳጅና ፊውል ፓምፑን አንድ ላይ መያዝ ነው። ሌላው ኮምፖነንት ደግሞ የሰልቫቲዮ ክዳን ነው። ይህ ክዳን ነዳጁ በትነት መልክ እንዳይወጣ የማድረጉን ትልቁን አስተዋጽኦ የሚያደርግ ነው።
ሌላውና የመጨረሻው ኮምፖነንት ደግሞ የነዳጅ መስመሮች ወይም ደግሞ ሆዞች ናቸው። እነዚህ በተለያዩ መልክ ሊሰሩ ይችላሉ። አንደኛ በስቲል ወይም በብረት መልክ፣ ሁለተኛ ከፍተኛ ዴንሲቲ ወይም ክምችት ባለው ፕላስቲክ መልክ፣ ሶስተኛ ደግሞ በጎማም ሊሰሩ ይችላሉ። ዋናው የነዚህ መስመሮች ስራ በኢቫፕ ሲስተም ውስጥ ከሰልቫትዮ ወደ ቻርኮል ካኒስተር፣ ከቻርኮል ካኒስተር ደግሞ ወደ ኢንጂኑ ለማድረስ አስተዋጽኦ ማድረግ ነው። ስናጠቃልል በዛሬ ቪዲዮ ስለ ኢቫፕ ሲስተም አሰራር እንዲሁም ደግሞ በውስጡ ስለሚያካትታቸው ኮምፖነንቶች በዝርዝር አይተናል። ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በተጨማሪም ደግሞ ሰብስክራይብ ሳታደርጉ የምትመለከቱ ወይም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሁልጊዜም እንደዚህ አይነት አውቶሞቲቭን የተመለከቱ መረጃዎች ይደርሳችኋል። በተጨማሪም ቴሌግራም ቻናል አለን እንዲሁም ደግሞ ግሩፕ አለን። ስለዚህ ያንን መቀላቀል ትችላላችሁ። ሊንኩን እዚሁ ዲስክሪፕሽን ላይ አስቀምጥላችኋለሁ ወይም ደግሞ በኮሜንት የመጀመሪያው ሴክሽን ላይ አስቀምጥላችኋለሁ። ሀሳብ አስተያየት፣ እንዲሁም ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ ባይ ባይ።